ለመቅዳት ከቤተ አምልኮ አቅራቢያ ያለው ምንጭም ዒሳ እኛቷን በጣም ደንግጣ አላህን የምትፈራ እንደሆነ ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዛርም ሳልሆን እኔ እንዴት ልጅ ሊኖረኝ ይችላል በማለት ጠየቀችው። ጅብሪልም ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ስራን የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም የታዘዘውን ሩህ ነፋባት። መርየምም በእንስራዋ ውሃ ሞልታ ወደ ቤተ አምልኮዋ ተመልሳ ሄደች። ጊዜ ጊዜን እየተካ የመርየም ጽንስ ሆዷን እየገፋ መጣ። ይህን እየተመለከተ ያለው የአጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤተ አምልኮ ከሱ ውጪ ከማንም ወጥታም ታይታም አታቅም፣ ምንም አልተፈጠረም እንዳይል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻም ይህን የሚያጣራበት አንድ መፍትሄ አገኘ እና ሊያናግራት ወስኖ እርሷ ዘንድ በመሄድ መርየም የሆነ ነገር በውስጤ ይመላለሳል፣ እደብቅሻለሁ እያልኩኝ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም ጠይቀኝ አለችው። ዩሱፍም ቡቃያ ያለ ዘር ይበቅላልን አላት። መርየምም አዎን ይበቅላል አለችው። ዩሱፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላልን አላት። መርየምም አዎ መብቀል ይችላል አለችው። ዩሱፍም ያለ ወንድ ሴት ልጅ ብቻዋን ልታረግዝ ትችላለችን አላት። መርየምም አዎን ትችላለች አለችውና ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን የፈጠረው ቀን ያለ ዘር እንደፈጠረው አታውቅምን? አላህ አረንጓዴን ቅጠል ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን? ታዲያ መጀመሪያ ቅጠልንና ቡቃያን ዘርም ሆነ ዝናብ ሳይኖር የፈጠረው ጌታ አላህ ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን? አለችው። ዩሱፍም አይ እኔ እንደዛ ልልፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው፣ አንድም ነገር ማድረግ በፈለገ ጊዜ ሁን ይለዋል ይሆናልም አላት። መርየምም አላህ ያለ ወንድም ሆነ ያለ ሴት አደምን አልፈጠረምን? ያለ ሴትስ ሐዋን አልፈጠረምን? አለችው። ዩሱፍም አዎን ፈጥሯል አላት። ከዚያም በልቧ ግን መናገር ያልፈለገችው የአላህ ተአምር እንዳለ አወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ የቤተ አምልኮ ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች ምጡ ጀመራት። አሁን ያለችበት እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስበው ዋ ምኞቴ፣ ምነው ከዚህ በፊት በሞትኩኝ ኖሮ ተረስቼም የቀረው በሆንኩኝ ኖሮ ብላ ተመኘች። በመጨረሻም ወደ አንድ የደረቀ የቴምር ዛፍ ስር ዘንድ በመጠጋት ልጇን ኢሳን ተገላገለች። ልክ ልጁን እንደተገላገለች ጅብሪል መጣና አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በእርግጥ አድርጓል፣ የዘንባባይቷንም ግንድ ወደ አንቺ ይወዝውዣል፣ በአንቺ ላይ የበሰለን የቴምር እሸት ታራግፋለችና ብይም ጠጪም ተደሰቺም አላት። በልታ ስታበቃም ጅብሪል ማንም ሰው ሊያናግርሽ ቢፈልግ እኔ ለአራህማን ማንንም ሰው ላላናግር ጾም ያለው በይ አላት። ኢብሊስም መርየም ልጇን ከተገላገለች በኋላ ወደ እስራኤል ካህናት በመሄድ የመርየምን መውለድ ነገራቸው። ካህናቱም በጣም በመቆጣት ይዙቱባት ጀመር። ከዚያም መርየም ልጇን ተሸክማ ወደ ቤተ አምልኮ መጣች። ሁሉም ተሰብስቧል። ገና ፊት ለፊታቸው ብቅ ስትል የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት ሷሊህ ሰዎችን በሃሩን ስለሚመስሉ ነው። እሷም ምንም መልስ ሳትሰጥ ሕፃኑን እንዲያናግሩ ወደ ልጇ አመላከተቻቸው። ሁሉም በሁኔታዋ በመገረም ዚና ያደረገችው አንሷት እኛ ላይ ታሾፋለች እንዴ እያሉ ከተነጋገሩ በኋላ በአንቀልባ ያለን ሕፃን እንዴት እናናገራለን አሏት። ያን ጊዜ ሕፃኑ ኢሳ ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣
በሕይወትም እስካለው ሰላትን በመስገድ ዘካንም በመስጠት አዞኛል። ለእናቴም ታዛዥ እንድሆን አድርጎኛል። ትዕቢተኛም እምቢተኛም አላደረገኝም። ሰላም በእኔ ላይ በተወለድኩበት ቀን፣ በምሞትበትም ቀን፣ ሕያው ሆኜም በምቀሰቀስበትም ቀን ብሎ ተናገረ። ይህን የሕፃኑን ንግግር በሰሙ ጊዜ ሊወግሯት ይዘውት የመጡትን ድንጋይ ይዘው ተመለሱ። የአላህ ፍቃድ ሆኖ ዒሳ አድጎ ከሕፃናት ጋር በመንገድ ላይ ለመጫወት በቃ። ከዕለታት አንድ ቀን ዒሳ ከአካባቢ እኩያዎች ጋር በመጫወት ላይ ሳለ አንድ ሕፃን ሌላኛውን ሕፃን በእግሩ ገፍትሮ ሲጥለው ሕፃኑ የዒሳ እግር ስር ወድቆ ሞተ። ሰው ሲሰበሰብ ሟች ሕፃኑ በዒሳ እግር ስር ወድቆ ተመለከቱ። የሕፃኑ ገዳይም ዒሳ ነው በማለት ዒሳን በጨቅላ ዕድሜው ለፍርድ አቀረቡ።